ጧትም ንግድ ማታም ንግድ ነገም ንግድ። እስቲ ተፍተፍ ብዬ ወደ እግዚአብሔር ተፍተፍ እያልክ አንተ ተፍትፎ ነው የሚቀረው። ተፍተፍ ልበልና አንደኛዬን ወደ እግዚአብሔር ዞራለሁ የሚባል ነገር የለም ጎበዝ። አብረህ ለነፍስህም ተፍተፍ በል። ሰው ማለት የሰማዩንና የነፍሱን መጥኖ የሚወስድ ነው። በምድር ላይ ውስጥ ቆላተ በካይ በምድር ላይ እያለቀሰ እየወጣ እየወረደ እየቆፈረ የተቸገረ ደግሞ የሰማዩን የማይረሳ ሲሞላልኝም ብሎ ሲሞላለት የሚያስባል። ስመረቅ አስበዋለሁ፣ ቤት ስሰራ አስበዋለሁ፣ መኪና ስገዛ አስበዋለሁ፣ እንዲሁ እቺን አገር ልልቀቅ እንጂ አስበዋለሁ፣ እዚህችን አገር ልውጣ እንጂ አስበዋለሁ የሚባል ነገር የለም። ውስጥ ቆላተ በካይ ሆነህ ነው በችግር ውስጥ ሆነህ ከነ ችግርህ ፈጣሪህን አስብ ነው። ከነ ድህነትህ ሲሻለኝ ጸልያለሁ የሚባል ነገር የለም። ከነ ህመምህ ነው ፈጣሪህን ማሰብ ያለብህ። ከነ ማጣትህ ከነ ራብህ ነው። አላችሁ ወገኖች የሰማዩን ስንት አይን አላችሁ? ሰው እንዴት ብሎ የተፈጠረ? ቀና ብሎ በሉ። አዎ ሰው ተጎንብሶ አልተፈጠረም። ቀና ብሎ ነው። ቀና ብሎ ነው የተፈጠረ። ቀና ብሎ የተፈጠረበት ምክንያት እኮ የሰማዩንም የሚያይበት ሰማያዊ ነኝ ለማለት ነው። ሐሊው ዘበሰማይ ወአኮ ዘበምድር ቆላስይስ ምዕራፍ 3 ቁጥር 1 ላይ ሀባህል ለጓለ መያው ይነብር በማናቡ ዘበሰማያት። የሰው ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳል ያለበትን ያንን ሰማይ አስቡት ነው ያለ ቅዱስ ጳውሎስ። የሰው ልጅ ክርስቶስ ያለበትን የሰማዩን አስቡት። ያን እያሰባችሁ ነው። ተስፋህን ሰማያዊ አድርገው፣ ሐሳብህን ሰማያዊ አድርግ። ለሰማይ ቤት በየቀኑ አስብ። በየቀኑ ማታም ቀንም፣ ጧትም አሳይመንት፣ ማታም አሳይመንት፣ ቀንም አሳይመንት። የሰማዩ መቼ ሊታሰብ ነው? አብረህ አስብ። ጧትም ንግድ ማታም ንግድ ነገም ንግድ። እስቲ ተፍተፍ ብዬ ወደ እግዚአብሔር ተፍተፍ እያልክ አንተ ተፍትፎ ነው የሚቀረው። ተፍተፍ ልበልና አንደኛዬን ወደ እግዚአብሔር ዞራለሁ የሚባል ነገር የለም ጎበዝ። አብረህ ለነፍስህም ተፍተፍ በል። አብረህ እውነቴን ነው። የህንድ እናቶች አንድ እፍኝ ጥሬ ለልጆቻቸው ሲቀቅሉ አንድ እፍኝ ጥሬ ለቤተክርስቲያን ይሰጣሉ፣ ያኖራሉ።